ኦርሃን መንግስቱን የሚቀይር ውሳኔ ሊወስን ነው። ክህደት፣ ጦርነትና ደም የተሞላ ክፍል 12 እየመጣ ነው። በዚህ ክፍል ኦርሃን እንጂ የኦስማን ልጅ ብቻ አይደለም ራሱን እንደ ንጉስ ያሳያል። ሱልጣን ኦርሃን ጋዚ ብሎ ራሱን ሰይሟል። በዚህ በ12ኛው ክፍል ኦርሃን ከአባቱ ኦስማን ያለፈ የመንግስት ራዕይ ለማቆም ይጀምራል። በክፍል 12 ላይ ራሱን እንደ እውነተኛ መሪ ለማሳየት ከባድ የፖለቲካና የጦር ውሳኔዎችን ይወስናል። ይህም በቱርክማን ነገዶች መካከል ክብሩን ይጨምራል። የውስጥ ክህደትና ሽብር እንደ ሌሎች የቱርክ መሪዎች ሁሉ በዚህ በኦስማን አገዛዝ ስርዓት ወይም ደግሞ የስርዓተ መንግስቱ ላይ ተጽዕኖን ይፈጥራል። ይህ ክህደት በኦርሃን ላይ ከባድ ፈተና ያመጣል። እርሱም ማን ወዳጅ ማን ጠላት እንደሆነ እንዲለይ ያስገድዷል። የቢዛንታይን እቅድ የቢዛንታይን አለቃዎች ኦርሃን በቀጥታ ለመምታት አይችሉም ብለው የውስጥ ክህደትንና ማታለልን ይጠቀማሉ። በክፍል 12 ውስጥ የሚታይ እቅዳቸው በመጨረሻ ወደ ትልቅ ግጭት ይመራል። የጦርነት ዝግጅት ኦርሃን ከአልፖች ጋር ሲሰበሰብ ይታያል። ጦር የመሰብሰብና የምሽግ እቅድ ይጀምራል። ይህ ክፍል ትልቅ ጦርነት እየቀረበ መሆኑን በግልጽ ያሳያል ከትሬለሩ እንደምንረዳው። እንዲሁም ቴምካሽ ከባድ የሆነ እልቂት በቦርደሮቹ ላይ ያሳርፋል፣ በኦርሃን ቦርደሮች ላይ ያሳርፋል ማለት ነው። እንዲሁም በትሬለሩ መጨረሻ ላይ ኦስማን የሚነዝር ንግግር ሲያደርግም ይታያል። ይህ መሬት በደም አይደለም በእምነት ይቆማል። እንዲሁም አላህ እንዳይነጥለኝ ከያዝኩት መንገድ እኔንም ሆነ ተከታዮችን እንዳይነጥላቸው ብሎ ንግግር የሚያደርግበት ክፍል በትሬለሩ ላይ ይታያል። እናም በመጨረሻም የናንተስ ምን የሚፈጠር ይመስላችኋል? ምን ትተነብያላችሁ? ክህደቱ በማን የሚሆን ይሆናል? ኦርሃን ምን ይገጥመዋል? ነገራቶች ገር በገር ይሆኑለታል ወይስ እንዴት አይነት ውሳኔዎችን እንደሚወስን እንመለከታለን። የእናንተስ ግምት ምንድን ነው?